ደብረ ዘይት። ደብረ ዘይት የአብይ ጾም እኩሌታ ነው። በዕለቱም ስለ ዳግም ምጽአት ይነገራል። ደብረ ዘይት በዚያን ዘመን የወይን ዛፍ በብዛት የነበረበት ተራራ ነበር። በዚህም ስያሜውን ደብረ ዘይት ወይም የወይን ተራራ መባልን አግኝቷል። ይህ ሳምንት ወይንም ደብረ ዘይት በተባለው ምክንያት ጌታችን መድኃኒታችን ኢየሱስ ክርስቶስ በደብረ ዘይት ተራራ ስለ ዳግም ምጽአቱ፣ ስለ ዓለም ፍጻሜ ስላስተማረ ነው። ይህም በማቴዎስ ወንጌል ምዕራፍ 24 ቁጥር 3 ላይ ይገኛል። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ መቅደስ ትይዩ በደብረ ዘይት ተቀምጦ ሳለ ጴጥሮስና ያዕቆብ እንዲሁም ዮሐንስ እንድርያስንም ንገረን፣ ይህ መቼ ይሆናል? ይህስ ሁሉ ፍጻሜ ዘንድ እንዳለው ምልክቱ ምንድነው? ብለው ሐዋርያት ጠየቁ። ጌታችንም እንዲህ ይላቸው ጀመር፣ ማንም እንዳያስታችሁ ተጠንቀቁ። ብዙዎች እኔ ነኝ እያሉ በስሜ ይመጣሉና ብዙዎችም ያስታሉ። የጦርንም ወሬ በሰማችሁ ጊዜ አትደንግጡ፣ ይህ ሊሆን ግድ ነውና። ነገር ግን መጨረሻው ገና ነው። ሕዝብ በሕዝብ ላይ፣ መንግስትም በመንግስት ላይ ይነሳል። በልዩ ልዩ ስፍራ የምድር መነዋወጥ ይሆናል፣ ረሃብ ይሆናል። እነዚህ የምጥ ጣር መጀመሪያ ናቸው። እናንተ ግን ለራሳችሁ ተጠንቀቁ። ወደ ሸንጎ አሳልፈው ይሰጧችኋል፣ በምኩራብም ትገረፋላችሁ። ምስክርም የሆኑባችሁ ዘንድ ስለ እኔ በገዢዎችና በነገስታት ፊት ትቆማላችሁ። አስቀድሞም ወንጌል ለአሕዛብ ሁሉ ይሰበክ ዘንድ ይገባል። ሲጎትቷችሁና አሳልፈው ሲሰጧችሁ ምንም እንዳትናገዱ አስቀድማችሁ አትጨነቁ። ዳሩ ግን በዛ ሰዓት የሚሰጣችሁ ተናገሩ። የሚናገረው መንፈስ ቅዱስ ነው እንጂ እናንተ አይደላችሁምና። በዚያን ጊዜ ወንድም ወንድሙን፣ አባት ልጁን ለሞት አሳልፎ ይሰጣል። ልጆችም በወላጆቻቸው ላይ ይነሳሉ፣ ይገድሏቸውማል። በሁሉ ዘንድ ስለ ስሜ የተጠላችሁ ትሆናላችሁ። እስከ መጨረሻው የሚጸና ግን እርሱ ይድናል። ነገር ግን በነቢዩ በዳንኤል የተባለው የጥፋት ርኩሰት በማይገባው ስፍራ ቆሞ ብታዩ አንባቢው ያስተውል። በዚያን ጊዜ በይሁዳ ያሉ ወደ ተራሮች ይሽሹ፣ በሰገነትም ያሉ ወደ ቤት አይውረዱ። ከቤትም አንዳች ይወስድ ዘንድ አይገባም። በእርሻም ያለ ልብሱን ይወስድ ዘንድ ወደ ኋላ ይመለስ። በዚያን ወራትም ለእርጉዞችና ለሚያጠቡ ወዮላቸው። ነገር ግን ሽሽታችሁ በክረምት እንዳይሆን ጸልዩ። በዚያ ወራት እግዚአብሔር ከፈጠረው ፍጥረት መጀመሪያ ጀምሮ እስካሁን ድረስ ያልሆነ ደግሞም የማይሆን የመከራ አይነት ይሆናልና። ጌታስ ወራቶቹን ባያሳጠር ሥጋ የለበሰ ሁሉ ባልዳነ ነበር። ነገር ግን ስለመረጣቸው ምርጦች ወራቶቹን አሳጠረ። በዚያን ጊዜ ማንም እንሆ ክርስቶስ ከዚህ አለ ወይም እንሆ ከዚህ አለ ቢሏችሁ አትመኑ። ሐሰተኞች ክርስቶሶችና ሐሰተኛ ነቢያት ይነሳሉ። ቢቻላችሁስ የተመረጡትን እንኳን ያስቱ ዘንድ ምልክትንና ድንቅን ያደርጋሉ። እናንተ ግን ተጠንቀቁ፣ እነሆ አስቀድሜ ሁሉን ነገርኳችሁ። በዚያ ወራት ግን ከዚያ መከራ በኋላ ፀሐይ ይጨልማል፣ ጨረቃም ብርሃንን አትሰጥም፣ ከዋክብትም ከሰማይ ይወድቃሉ፣ የሰማያትም ኃያላት ይናወጣል። በዚያን ጊዜ የሰው ልጅ በብዙ ኃይልና ክብር በደመና ሲመጣ ያዩታል። በዚያንም ጊዜ መላእክትን ይልካል፣ ከአራቱም ነፍሳት ከምድር ዳርቻ እስከ ምድር ዳርቻ የተመረጡትን ይሰበስባቸዋል። ምሳሌውም ከበለሱ ተማሩ። ጫፏ ሲለሰልስ ቅጠሏ ሲቆጠቁጥ ያን ጊዜ በጋ እንደቀረበ ታውቃላችሁ። እንዲሁ ደግሞ እናንተ ይህንን ሁሉ መሆኑን ስታዩ ቀርቦ በደጅ እንደሆነ ወቁ። እውነት እላችኋለሁ ይህ ሁሉ እስኪሆን ድረስ ይህ ትውልድ ያልፍ። ሰማይና ምድር ያልፋል፣ ቃሌ ግን አያልፍም። ስለዚያች ቀን ወይም ስለዚያች ሰዓት ግን የሰማይ መላእክት ቢሆንም ልጅም ቢሆን ከአባት በቀር የሚያውቅ የለም። ጊዜው መች እንዲሆነ አታውቁምና ተጠንቀቁ፣ ትጉ፣ ጸልዩ። ቤቱን ትቶ ወደ ሌላ ሀገር እንደሄደ ሰው ነው። ለባሮችም ስልጣን ለእያንዳንዱን ሥራውን ሰጥቶ በረኛውን እንዲተጋ አዘዘ። እንግዲህ በማታም ቢሆን ወይም በኩለ ሌሊት ወይም ዶሮ ሲጮህ ወይም በማለዳ ቢሆን ባለቤቱ መቼ እንደሚመጣ አታውቁምና ድንገት መጥቶ ተኝታችሁ እንዳያገኛችሁ ስለዚህ ትጉ። ለእናንተ የምነግራችሁ ለሁሉ እላለሁ፣ ትጉ። ወንድሞች ሆይ ጊዜው
ዋጋ የላቀ በመሆኑ የጌታችንንም የፍርድ ቀን የሚያውቅ አለመኖሩ በቅዱስ ወንጌል ስለተነገረን በበጎነት በቅንነት በእምነት ጽናት ሆነን በጸሎት እንዲሁም በጾም በትጋት በክርስቲያናዊ ምግባር በመታነጽ በሃይማኖት ልንኖር ይገባል። ዘወትርም ለወጉ በመገዛት ትእዛዙንም በመፈጸም እስከ መጨረሻ ጸንተን ንጉሡም በቀኝ ያሉትን እንዲህ ይላቸዋል፣ እናንተ የአባቴ ብሩካን ኑ፣ ዓለም ከተፈጠረበት ጊዜ ጀምሮ የተዘጋጀላችሁ መንግሥት ውረሱ። ተርቤ አብልታችሁኛልና፣ ተጠምቼ አጠጥታችሁኛልና፣ እንግዳ ሆኜ ተቀብላችሁኛልና፣ ታርዤም አልብሳችሁኛልና፣ ታምሜም ጠይቃችሁኛልና፣ ታስሬ ወደ እኔ መጥታችኋልና ልንባል ያስፈልጋል። እድል ፈንታችን መንግሥተ ሰማያትን መውረስ ይሆን ዘንድ በምድራዊ ሕይወታችን መከራ ስቃይ ተቀብለናል ለነፍሳችን መስዋዕት መክፈል ይገባል እንጂ እናንተ እርጉማን ለሰይጣንና ለመላእክት ወደ ተዘጋጀው ወደ ዘላለም እሳት እኔ ሂዱ። ተርቤ አላበላችሁኝም፣ ተጠምቼም አላጠጣችሁኝም፣ እንግዳ ሆኜ አልተቀበላችሁኝም፣ ታርዤ አላለበሳችሁኝም፣ ታምሜም ታስሬም አልጠየቃችሁኝም ከመባል ወደ ግራ ከመቆምም እግዚአብሔር አምላክ ይሰውረን። በዚያን ጊዜ በቸርነቱ ይጠብቀን። ወስብሐት ለእግዚአብሔር።